ሰላም ጓደኞቼ፣ እንኳን ወደዚህ ቻናል በደህና መጡ። ዛሬ በዓለም ላይ ካሉ በጣም እንግዳ፣ በጣም ሚስጥራዊ እና በጣም የሚያስፈራ እንስሳ እንነጋገራለን። ስሙ አይ የሚባል ሌሙር ነው። አዎ፣ ይህ እንስሳ በማዳጋስካር ደሴት ብቻ የሚገኝ በዓለም ላይ ትልቁ የምሽት ፕሪማት ነው። ብዙዎቹ ሲያዩት ይህ ምንድን ነው ይላሉ፣ አንዳንዶቹ ደግሞ እንደ ክፉ መንፈስ ይፈሩታል። ዛሬ ስለዚህ እንግዳ ፍጡር ሁሉንም ነገር እንመራመራለን። የሌሙር ቤተሰብ ነው፣ ግን ከሌሎች ሌሙሮች በጣም የተለየ ነው። ራሱን ብቻውን የሚኖር የተለየ ቤተሰብ ነው። መጠኑ ከጭንቅላቱ እስከ አካል ከ35 እስከ 40 ሴንቲሜትር፣ ጅራቱ ደግሞ ከ50 እስከ 60 ሴንቲሜትር ሊረዝም ይችላል። ክብደቱ ከ2.5 እስከ 3 ኪሎ ግራም አካባቢ ነው። በጣም ትልልቅ ጆሮዎች፣ ትላልቅ እና ቢጫ አይኖች፣ እንደ አይጥ የሚያድጉ ጥርሶች እና በጣም ቀጭን መካከለኛ ጣት አለው። ይህ ጣት ለመመገብ የሚያገለግል ልዩ መሳሪያ ነው። አይ በማዳጋስካር ደሴት ብቻ ይገኛል። በሩዝ ፎረስት፣ በደረቅ ጫካ፣ በማንግሮቭ እና በአንዳንድ የእርሻ ቦታዎች ይኖራል። ሁልጊዜ በዛፍ ላይ ይኖራል። 100% የምሽት እንስሳ ነው። በቀን በቅጠልና ቅርንጫፍ የሚሰራ ክብ ቅርጽ ያለው ጎጆ ውስጥ ይተኛል። ጎጆ ብዙ ጊዜ ይለውጣል። ብዙ ጊዜ ብቻውን ይኖራል። ትልቅ ግዛት አለው። አይ በዋናነት ነፍሳት ይበላል፣ ነገር ግን ፍራፍሬ፣ ለውዝ፣ ኮኮናት፣ ማንጎ፣ ኒክታር እና አንዳንድ ፈንገስም ይበላል። በቀጭኑ መካከለኛ ጣቱ ዛፉን ይጫንቋቋል። በትልልቅ ጆሮዎቹ ድምጽ ይሰማል። ባዶ ቦታ ካለ ትል እንዳለ ይረዳል። በጠንካራ ጥርሱ ቀዳዳ ይቆፍራል። ቀጭኑን ጣቱን ወደ ውስጥ ያስገባና ትሉን ያወጣዋል። ይህ ዘዴ እንደ ውድፔከር እና ራኩን ድብልቅ ይመስላል። በዓለም ላይ ሌላ እንስሳ ይህን ማድረግ የሚችል የለም። በማዳጋስካር ብዙ ሰዎች አይን እንደ ክፉ እንባሪ ይቆጥሩታል። በአንዳንድ አካባቢዎች ታቦ ነው። ካዩት መጥፎ ነገር ይመጣል ብለው ያምናሉ። አንዳንዶቹ እንኳን ወዲያው ይገሉታል። አንዳንድ ጊዜ ጣቱን ወደ ሰው ካመለከተ ሞት ይመጣል ይላሉ። ይህ ፍርሃት በመልኩ እና በምሽት ተግባሩ ምክንያት ነው። ቢጫ አይኖቹ፣ ረጅም ጥርሶቹ፣ ቀጭን ጣቶቹ ብዙዎቹን ያስፈራል። ነገር ግን አይ ሙሉ በሙሉ ጸጥተኛ እና ለሰው ልጅ ጉዳት የማያደርስ ነው። ብዙ ጊዜ የሚጎዳው እሱ ነው። አይ ኢንዴንጀር ወይም አደጋ ላይ ያለ ተብሎ ተመዝግቧል። ዋና ምክንያቶች: የጫካ መጥፋት፣ በአካባቢ ሰዎች መገደል፣ የእርሻ ቦታ መስፋፋት። አንዳንድ ጊዜ የኮኮናት የስኳር እርሻ ይበላል ተብሎ እንደ ተባይ ይቆጠራል። አሁን ብዙ ቦታዎች ተደብቀዋል። ጥናት እየተደረገ ነው እና ቁጥሩ ከቀድሞ የተሻለ ተረጋግጧል። ጓደኞቼ፣ አይ በጣም እንግዳ ቢመስልም የተፈጥሮ ተአምር ነው። ልዩ የሆነ የመላመድ ችሎታ አለው። መጥፋት የለበትም። ይህ ቪዲዮ ከወደዱት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ እና ኮሜንት ላይ ምን እንደተሰሙት ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ተደሰቱ፣ ተጠበቁ። ቻው።